ሰላም ጤና ይስጥልኝ የጆጆ ቲዩብ ነኝ ወደ ቻናሌ እንኳን ደህና መጣችሁ ዛሬም እንደተለመደው አጭር ቪዲዮ ይዤ መጥቻለሁ እና ቪዲዮ ላይ እንደምትመለከቱት እንዴት ለራሴ የዌብ ፔጅ ክሬት እንዳረኩኝ የሚያሳይ ነው the whole process አይደለም የሚያሳየው ምክንያቱም ትንሽ ረጅም ነው በዛ ላይ ትንሽ ኮንሰንትሬት ማድረግ የሚያስፈልግ ስለነበረ እያንዳንዱን ነገር ለመቅረጽ ብዙም አልሞከርኩም almost ይሄኛው ፋይናል ቨርዥኑ ነው እንደምታዩት እንደ አይነት የሚያምር ዌብ ፔጅ ክሬት አድርጌያለሁ ማለት ነው ዌብ ፔጁ ላይ ያሉኝን ሶሻል ሚዲያዎች ኮኔክት አድርጌያለሁ ሊንኩን ማለት ነው እዚህ ጋር ክሊክ ብታረጉ ዳይሬክትሊ ወደ ምን ፈልገው መሄድ ይቻላል ማለት ነውና ይሄ ከሆነ ያው አንድ ዌብ ፔጅ ሚኒመም ማሟላት ያለበትን ነገር አሟልቷል ብያስባለሁኝ ዌብ ፔጁን ክሬት ያደረኩት ኖርማሊ የሆነ ትምህርት ቤት ጆይን ለማድረግ እንደ ሪኳየርመንት እነዚህ ነገሮች አርሶ መምጣት እንደ ምንድነው ቅድመ ሁኔታ ስለሆነ የሚያስቀምጡት ለዛ በየኔን ፕሮጀክት የሰራሁት ማለት ነው እነዚህ እዚህ ጋር ያያችሁት ሳይት ፕሮጀክቶቹን ክሬት ማድረግበት ነው እና እዚህ ጋር እነዚህ ክሬት ያረኳቸው የተለያዩ ፕሮጀክት አሉ ግን ዛሬ ጨርሼ ያስረከብኩት ይሄኛውን አሁን ማሳያችሁ ነው እንደኔ እንግዲህ ሚኒመም አንድ ዌብሳይት ማሟላት ያለበት ነገር አሟልቷል ብዬ ነው ማስበው እነዚህ ኮዶቹ ናቸው ይሄኛው ስታይል ሺት እንግዲህ ዲቴል ስለ ዌብሳይታችን ስታይሉን ምን ተጠብቅበት ማለት ነው ላይክ ፎንቱ ምን አይነት ነው ባክግራውንዱ ምን መምሰል አለበት ፎቶዎቹ ምን ያህል ሳይዝ ናቸው የሚለውን ሴት ምናረግበት ነው ሁለተኛው ፔጅ ደግሞ መጀመሪያው ኮድ ምናስገባበት ነው እና ያው እዚህ ጋር ሐሳቤን ስቀይር እየቀየርኩኝ ወይ ትልቅ ሆኖ ሳይሆን ያሳነስኩ እንደዚህ ነው ትንሽ ቪዲዮ ሼር አረኳችሁ ይሄኛው ኤዲት ያረኩት ማለት ነው ፋይናል ከማስረከቤ በፊት ያው በየሰዓቱ ቀያይረው ነበርና እሱ ነገር ብዙ ጊዜም ወስዶብኛል በፋይናል ውጤቱ ብዙ ስለማረካ ብዙ ጊዜ ያው ቀያይራለውና ያ ነገር ትንሽ ጊዜ ይፈልጋል እና በዚሁ ምክንያት ነው ከናንተም ያው እንደምታውቁት ጠፍቻለሁኝ በዚሁ አጋጣሚ ቅርታ ጠይቃለሁ በተለይ ዩቲዩበሮች ጓደኞቼ ያው ቪዲዮቻችሁንም ያያዩ አልነበረም እየመጣሁም አልነበረምና በዚሁ አጋጣሚ ቅርታ ጠይቃለሁ እንግዲህ አሁንም ይሄ ቀጣይ ፕሮጀክት ነው ኦፍ ኮርስ ግን የተወሰነ ጊዜ ትንብዬ ለመምጣት ሞክራለሁ ማለት ነው እና ይሄኛው ብዙም እንግዲህ እዚህ ሙያ ላይ ያላችሁም ልትኖሩ ትችላላችሁ ያስባለሁኝ እንግዲህ ሌሎቻችሁም እንደዚህ መማር የምትፈልጉ ማለት ኢንትሮዳክሽን ፓርቱን ቢያንስ ይሄን ያክል ክሬት ለማድረግ የሚጠቅም ማለት ነው ከዚህ በላይ በጣም እየሰፋ መሄድ ትምህርት ነው ግን ይሄ የመጀመሪያው ስቴፕ ስለሆነ ይሄን ያክል መማር የምትፈልጉ ግን ኦንላይን ነው የተማርኩት እኔ እናንተም ጆይን ማድረግ ትችላላችሁ ምናልባት ሳይቱን የምትፈልጉ ከሆነ ኮሜንት ላይ ጠይቁኝ ሼር አረጋችኋለሁ ማለት ነው I think ረዘም ብሏል ቪዲዮ አላላቅም ለማንኛውም ስቲል እነዚህ ኮዶቹ ናቸው ሌያውቱ ምን ማሟላት አለበት የሚለው አሁን እኔ ሰራውት ላይ ሆም ፔጅ አለው አባውት አለው ስለኔ ኦፍ ኮርስ የራሴን ፕሮፋይል ነው የሰራሁት እና እዚህ ጋር ጀስት ለእንትኑ ለዌብ ክሬት ለማድረግ እንዲመቸኝ ብዬ ኦንላይን ሱቅ ካውን በፊት ሼር አረኳችሁ እነሱ የተወሰኑ ሳምፕል ዲዛይን ብዬ ያስገባውት አለ ጋለሪ ላይ እነዚህ ጋር ግን እንደምታዩት ያሉኝን ሶሻል ሚዲያዎችን እና ሌሎች ጆይን አረኳቸው ሳይቶችን እዚህ ጋር ሊንኮችን አታች አድርጋቸዋለሁ ወይ ሊንክ አድርጋቸዋለሁ እዚህ ጋር ለምሳሌ ኢንስታግራም ነው እዚህ ጋር ክሊክ ብታረጉ ዳይሬክትሊ
ወደ እኔ ኢንስታግራም ነው የሚወስደው ማለት ነው። በዚህ አጋጣሚ ኢንስታግራም ፎሎ ያላረጋችሁ ካላችሁ ፎሎ አድርጉኝ። ይሄኛው ኦፍ ኮርስ የፐርሰናል እንትን አይደለም፣ ኢንስታግራም አይደለም። ያው እንዳልኳችሁ ኦንላይን ሱቅ ብዬ ከፈትኩት፣ ለዛ ብዬ ነበር የከፈትኩት ይሄን ኢንስታግራም ማለት ነውና ይሄኛው ነው አታች ያደረኩት ዌብሳይቱ ላይ። ይሄ ኢንስታግራም ነው እንግዲህ እዛ ጋር ያሉ ነገሮች ናቸው እነዚህ። እና ያንዳንዱ ክሊክ ማነው ሊንክ ክሊክ አድርጋችሁ ኢፌክቲቭሊ ረን ማድረግ ከቻለ አይ ቲንክ እሱ ነው የመጀመሪያው ሪኳየርመንት ዌብሳይት ማለት ነው። እና እሱን ሰክሰስፉሊ ጨርሻለሁ ማለት ነው። ሁለተኛው ጌታፕ ይባላል። ይሄኛውም እንደዚህ አይቲ ሪሌትድ የሆኑ ስራዎችን የሚሰሩ እንደ ግሩፕ ሆኖ የከፈቱት ነው። እዚህ ጋርም አንዳንድ ሀሳቦችን ሼር ለማድረግ የሚጠቀምበት ሶሻል ሚዲያ ነው። እሱንም ጆይን አድርጌዋለሁ። ይሄኛው ሊንክድን ነው። ያው ብዙዎቻችሁ ታውቁታላችሁ ብዬ ገምታለሁ። ፕሮፌሽንን በተመለከተ የትምህርት ደረጃ፣ የስራ ልምድ ልክ ሲቪ አታች የምናደርግበት ሳይት ነው። ያው ስራ ፈላጊና ምንድነው ተፈላጊና ፈላጊ የሚያገናኝ እንደማለት ነው። እንግዲህ በዘመናዊ ኢንተርናሽናል የሚሰራ ሶሻል ሚዲያ ነው። ይሄንንም አታች አድርጌዋለሁ ማለት ነው። ስለዚህ ዌብሳይቱ ላይ ክሊክ ካረጋችሁ እዚህ ጋር ዳይሬክት ነው የሚገባው። የመጨረሻው እንግዲህ ዝነኛው ዩቲዩብ ነው። ዩቲዩብንም አታች አድርጌዋለሁ። እንዳያችሁት እዛ ጋር ክሊክ ሳደርግ ዳይሬክትሊ ወደ እኔ ዩቲዩብ ነው የሚወስደው ማለት ነው። ስለዚህ ይሄን ያክል ረን ማድረግ ከቻለ ያው ሰክሰስፉሊ ክሬት ተደርጓል ማለት ነው። እንደዛ ብዬ ነው ማስበው። እንግዲህ ያው ዛሬ ይዤላችሁ የመጣሁት ይሄን ነው ማለት ነው። በዚህ አጋጣሚ ያው ስለምታበረታቱኝ ቪዲዮዬንም ስለምትመለከቱኝ በጣም ነው የማመሰግነው እና እግዚአብሔር ይስጥልኝ። በሌላ ጊዜ ደግሞ ሌላ ቪዲዮ ይዤ እስክመጣ በጣም አመሰግናለሁ። ደህና ሁኑልኝ።